ጥረትና ትዕግስት ነው የሚታለፈው። ታውቁታላችሁ ሁላችሁንም። እና ያው በጣም ከባድ ነው። በጣም ትዕግስትን ያስፈልገዋል ማለት ነው። እና ኤልሳ ደግሞ እንደምታውቋት በጣም ትዕግስተኛ ናት። ብዙ ውጣ ውረድን አልፋ ነው እዚህ የደረሰችው ማለት ነው። ያው ትዕግስትን ከሷ መማር አለብን ነው የሚለው። እኔ በጣም ትዕግስተኛ ስለሆነች ያው ከሷ እንድማር ብዙ ትምህርትም ያው ተምሬባታለሁ። ብዙ ትዕግስት ብዙ ያው ተስፋ በጣም ተስፈኛ ናት። ተስፋ አትቆርጥም በሆነ ነገር በጣም ጎበዝ ናት። ብቻ ኤልሳ ማለት በጣም ጎበዝ ናት። ያው የምታውቃት ታውቃታላችሁ። እና ያው ስራም በጣም ቢዚ ናት። በዛም ስራ ቢዚ ሆናም ያው ሳትሰላች ዩቲዩቧን እንዲቀበላት ጥረት አድርጋለች። ያው ተቀብሏታል። ደግሞ በጣም ነው ደስ ያለኝ ስለተቀበላት ማለት ነው። በጣም ኤልስዬ ስለተቀበልሽ በጣም ነው ደስ ያለኝ የኔ እህት፣ በጣም ደስ ብሎኛል። ያው ከዚህ በላይም ጎበዝ ሆነሽ ሌላ ወደ ትልቅ ደረጃ እንደምትደርሽ ያው ባለ ሙሉ ተስፋ ነኝ እኔ። ትደርሻለሽም። ይቅርታ አማርኛ ካጠረኝ በጣም ይቅርታ፣ አስተካክሉት እሺ። ያው ብዙ አማርኛ ስለማል እና እህቶቼ ሁላችሁንም እህቶቼ ወንድሞቼ በስደት ላይ ያላችሁ እንደዚህ ጥረት የምታደርጉ ዩቲዩብ እንዲቀበላችሁ የምትጥሩት ሰዎች ሁላችሁንም ያው የእናንተ ትዕግስት ያስፈልጋል። ያው በትዕግስት ካለፍከው የሆነ ነገር የፈለግከውን ደረጃ መድረስ እና አይዞን፣ ያው በርትተን ትልቅ ደረጃ ተጋግዘን ተባብረን ትልቅ ደረጃ እንደርሳለን እላለሁ የኔ ማሮች። ያው ከዚህ በላይ ጠንካራ ሆና እንድትቀጥል ኤልሳም ማለት ነው። የእናንተ ትብብር፣ የእናንተ ሞራል፣ የእናንተ አይዞሽ ማለት ያስፈልጋታል። እና ያው አበረታቷት ነው እምላችሁ ሁላችሁንም እህት ወንድሞቼ። ያው ትዕግስት ምንድነው የሚባለው? ትዕግስት መራር ናት፣ ፍሬዋን ግን ጣፋጭ ነው የሚባለው። እና ይሄን ትክክል ነው። ትዕግስት በጣም ምርር ሲልህም ከታገስክ ያው የምትፈልገው ደረጃ እንደምናየው የምትፈልገው ደረጃን ይደረሳል ማለት ነው። እና ያው በጣም ደስ ብላችሁ ነው የሚሆነው። እናንተም በርቱልኝ። ለኤልስም ደጋግሜ የምላችሁ አበረታቷት፣ አይዞሽ በሏት። ሰብስክራይብ ላይክ ያደረጋችሁ ያው አዲስ የሆናችሁም በሰብስክራይብ እያደረጋችሁ ላይክ ያደረጋችሁ እየተባበርን ማለት ነው። እየተባበርን ያው ትልቅ ደረጃ እንደርሳለን። ሁላችንም ሀበሾች ያለ ነው እና የሌሎች ዜጋንም አሉ፣ ከሀበሻ ውጭም አሉ፣ አረቦች አሉ፣ ያው ሌሎች ነጮችም አሉ። ያው በሁሉም ዓለም ያለው ሰው ስለሚያበረታታን እንትን ስለሚለን ስለሚከታተለን ላይክ ሰብስክራይብ ስለሚያደርግልን ነው ትልቅ ደረጃንም እዚህ ደረጃንም የደረስነው። እና ያው በርትተን እንትን እንበል እንስራ ነው የሚለው። ያው የምትበዙ እንኳን ጠንካራዎች ናችሁ። ያው ከሰው ምክርም የሆነ ነገርም አያስፈልጋችሁ ማለት ነው። በተለይ አረብ ሀገር የምትኖሩ ሴቶች
በጣም ከመጠን በላይ ጀግኖች ናችሁ እናንተ ጀግኖች ናችሁ። አሁን እዚህ ላይ ግን የማስተላልፈው ነገር ማለት ነው ከማንም በላይ መሆናችሁን አምናችሁ ማለት ነው አረብ ሀገር የምትኖሩት እህቶቼ ያው ወንድሞቼም ሁላችሁም ማለት ነው ከማንም በላይ ናችሁ እናንተ ጀግኖች፣ ከማንም በላይ ጥሩ ሰዎች፣ ደግ ሰዎች ናችሁ እናንተ። ምክንያቱም ያው ስደት ላይ ስንት ችግር እያያችሁ ስንት መከራ እያሳለፋችሁ በትዕግስት ያው ቤተሰቦቻችን እናግዝ፣ ያው እህቶቻችን እናግዝ፣ ወንድሞቻችን ያው ፋሚሊ እናግዝ ብለው ከማንም በላይ እኔ እንትን ምለው ከማንም በላይ የምናገረው ምለው ማለት ነው ለራሳችሁን መጀመሪያ ለራሳችሁ የምትሆኑ ነው ጥሩ። ለምን በኋላ ያ ሁሉም ነገር የምታደርጉለት ሰው እናንተ ስትቀየሩ ነው ደስ የሚለው፣ እሱንም እናንተንም ደስ የሚላችሁ ስትቀየሩ ራሳችሁ ነው። እናንተን ሳትቀየሩ እኛ ሳንቀየር ወደ ቤተሰቦቻችን ወደ ፋሚሊ ምናምን እያልን ብራችን ካጠፋን ግን ሰላም እንዴት ናችሁ? የኤልሳ መሐመድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንድትሆኑ ያው የሁል ጊዜ ጸሎቴም ምኞቴም ነው። የኤልሳ ዩቲዩብ ተከታታዮች ሁላችሁንም ያው ብትግርኛ ተሰምዑን ኩልኽናይ ኤልሳ ዩቲዩብ ቻናል ተከታተልቲ ኣሕዋተይ ሰላም ክትህልዋ ናይ ኩሉ ጊዜ ትምኒተይን ጸሎተይን እዩ እና እንዴት ናችሁልኝ? ከመይ ኣለኹምለይ? ደሓን ዲኹም? ኩልኩም ሰላም ዲኹም? ይቅርታ አማርኛና ትግርኛ እየተደበላለቀ ካስቸገራችሁ በጣም ይቅርታ እሺ። ያው ትግርኛ የሚሰሙ አማርኛ የማይችሉ አሉ፣ ትግርኛ የሚናገሩ ማለት ነው። አማርኛ የሚናገሩ ትግርኛ የማይሰሙ ስላሉት ነው በትግርኛና በአማርኛ እየደበላለቁት የምናገረው። እና ያው ዛሬ የመጣሁት በጣም ደስ ስላለኝ ነው። የኤልሳ ተቀብሏት ደስ ስላለኝ ነው፣ ደስታዬን ልገልጽላት ነው የመጣሁት እና እናንተም በጣም ደስተኞች እንደምትሆኑ ያው እርግጠኛ ነኝ። ስለተቀበላት ያው ስንት ልፋት እንደለፋች የመለሳት ሰዓት እየሞላች መልሳ ሰዓት እየሞላች ያው ሰዓቱም እየቆረጠ ተመልሶ እየተሞላ ሰዓት ያው ብዙ በትዕግስት ብዙ እንትን አልፋለች ኤልሳ ማለት ነው። በጣም ጎበዝ ናት። ያው ትዕግስቷን በጣም ነው የማደንቀው ማለት ነው። እኔ ያው ትዕግስት ከሷ ነው የተማርኩት ማለት ነው። እና ያው እናንተም ትዕግስተኞች ናችሁ የምትበዙ፣ ግን አንዳንድ ሰው የማይታገ ያው የዩቲዩብ ነገርም ከባድ ነው። የሚያውቀው ሰው ነው የሚያውቀው። ያው ሰዓት እስከምትሞላ ሰብስክራይብ እስከምትደርስ ያው ሰዓት ለመሙላት ራሱ ስንት እንቅልፋት እንደሚሞላ ያው ታውቁታላችሁ ማለት ነው። የምታውቁት የዩቲዩብ ነገር ስንት ጥረት እንዳለው ማለት ነው።